ክፍል ወይም ጁዝ 28ኛ 63ኛ ሱረቱል አልሙናፊቁን በመዲና የወረደች ናት። 11 ናቸው። ቢስሚላሂር ረህማኒር ረሂም በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው إذا جاءك المنافقون قالوا نشهد إنك لرسول الله والله يعلم إنك لرسوله والله يشهد إن المنافقين لكاذبون አንተ ነብይ ሆይ መናፍቃን አንተ ዘንድ በመጡ ጊዜ እየማሉ ከልባቸው ሳይሆን በምላሳቸው በእርግጥ እንመሰክራለን አንተ የአላህ መልእክተኛ ነህ ይላሉ። በእርግጥ አንተ የአላህ መልእክተኛ መሆንህን አላህ ጠንቅቆ ያውቀዋል። መናፍቃንም ፍጹም ውሸታሞች መሆናቸውን በእርግጥ አላህ ይመሰክራል። اتخذوا أيمانهم جنة فصدوا عن سبيل الله إنهم ساء ما كانوا يعملون መናፍቃን መሐላዎቻቸውን ከአማኞች ጥቃት የሚጠብቃቸው ጋሻ አድርገው ያዙት። እስላምን የሚያጥላላ ውዥንብር በመንዛት ከአማኞች ላይ ጥርጣሬን በማሳደር ከአላህ መንገድ ሰዎችን ያግዳሉ። በእርግጥ ያ ይሰሩት የነበረው የንፍቅና ሥራ ምንኛ ከፋ። ذلك بأنهم آمنوا ثم كفروا فطبع على قلوبهم فهم لا يفقهون ያም የመናፍቃን ሥራቸው መጥፎ የሆነበት ምክንያት በእስላም ለማስመሰል አምነው ከዚያም በውስጣቸው በመካዳቸው ነው። ልባቸውም ላይ ታሸገባቸው የሚጠቅማቸውንም አይገነዘቡም። وإذا رأيتهم تعجبك أجسامهم وإن يقولوا تسمع لقولهم كأنهم خشب مسندة يحسبون كل صيحة عليهم هم العدو فاحذرهم قاتلهم الله أنى يؤفكون የመናፍቃን ሰውነታቸውን በመታይበት ጊዜ ባለባበሳቸውና በአቋማቸው ይደንቁሃል። በሚናገሩበት ጊዜ አንደበታቸው ስለሚቀለጣጠፍ ንግግራቸውን በተመስጦ ታዳምጣለህ። ግን ውስጣቸው ባዶ ስለሆነ ልክ ምንም ጥቅም የማይሰጡ ተደግፈው እንደቆሙ ግዑዝ እንጨቶች ወይንም አጠና ቢጤ ናቸው። ከሃዲነታቸውን ጠንቅቀው ስለሚያውቁትም የሰሙት ጩኸት ሁሉ ወደ እነሱ የመጣ መቅሰፍት አድርገው ይገምቱታል። እነሱም ዋነኛ ጠላት ስለሆኑ ተጠንቀቃቸው። አላህ ረገማቸው። በእስላም ዙሪያ ስንትና ስንት ሐቅን አመላካች ክስተት እያዩ እንዴት ይቀጣጥፋሉ። وإذا قيل لهم تعالوا يستغفر لكم رسول الله لووا رؤوسهم ورأيتهم يصدون وهم مستكبرون ለመናፍቃን ንስሐ ገብታችሁ በንጹህ ልባችሁ ወደ እስላም ኑ የአላህ መልእክተኛም አላህን ምህረት ይጠይቅላችኋል በተባሉ ጊዜ በእንቢተኝነት ራሶቻቸውን ይነቀንቃሉ። እየኮሩም ሲቃወሙ ታያቸዋለህ። سواء عليهم استغفرت لهم أم لم تستغفر لهم لن يغفر الله لهم